የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያ ወደ ተመራረጡ አጫጭር ዘገባዎች እናልፋለን። ህዝበ ሙስሊሙ መውሊድን እሴቶቹን በመጠበቅ እርስ በእርስ በመረዳዳትና ለአቅመ ደካሞች በመድረስ ሊያከብረው እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀም። ዘንድሮ የሚከበረው 1501ኛው የመውሊድ በዓል በተለያዩ ሃይማኖታዊና ማህበራዊ ሁነቶች እንደሚከበር ጠቅላይ ምክር ቤቱ ዛሬ በሰጠው መግለጫ አስታውቋል። የአንዋር መስጂድ ኢማም እንዲሁም የመውሊድ አዘጋጅ ኮሚቴ ሰብሳቢ ሼህ ጧ መሐመድ ሃሩን እንደገለጹት መውሊድ የነብዩ መሐመድን አራያነት እንድንከተልና ዕውቀትን እንድንቀንስ ያስችላል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡላማዎች ጉባኤ አባል ሼህ መሐመድ ከሪም በበኩላቸው ህዝበ ሙስሊሙ መውሊድን ሲያከብር የነብዩ መሐመድን አስተምሮ በመከተል አቅመ ደካሞችንና ድጋፍ የሚያስፈልጋቸውን ሁሉ በማገዝ እንዲሁም ለሀገር ሰላም ዱዓ በማድረግ ሊሆን ይገባል ነው ያሉት። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ሐሰን በበኩላቸው የዘንድሮን የመውሊድ በዓል ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ሙስሊሞች መሪያቸውን በመረጡበት ህገ መጅሊስ አዋቅረው ባጸደቁበት ማግስት መከበሩ ነው ብለዋል። ጠቅላይ ምክር ቤቱ ህዝበ ሙስሊሙ የበዓሉን እሴቶች በመጠበቅ እርስ በእርስ በመረዳዳትና ለአቅመ ደካሞች በመድረስ በዓሉን በሰላም በፍቅር እንዲያከብር በማስገንዘብ መልካም ምኞቱን አስተላልፏል። ዘገባው የኢዜአ ነው። የሀገራዊ ምክክር ጉባኤ ተመካካሪዎች ምክክሩ ለሀገራችን የሚጠቅሙ ሀሳቦች ላይ በጋራ መግባባት ላይ ያደረስንበት ነው አሉ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው የሀገራዊ ምክክር ጉባኤ ወደ ማጠቃለያው ምዕራፍ የተቃረበ ይገኛል። በሀገራዊ ምክክር ሂደቱ የተሳተፉ የሚገኙ ወጣት ተመካካሪዎች ምክክሩ የሁሉም ተመካካሪ ድምጽ የተሰማበትና ኢትዮጵያ የራሷን ችግር በራሷ እየፈታች ያለችበት ትልቅ መድረክ ነው ብለዋል። ከተመካካሪዎቹ መካከል ወጣት ታረቀኝ በላቸው የምክክር ጉባኤ ኢትዮጵያ ታላቅ ሀገር መሆኗን የማሳያ ነው ሲሉ ተናግረዋል። እንዲሁም ከሁሉም የማህበረሰብ ክፍል የተውጣጡ ኢትዮጵያውያን ለጋራ መግባባት በአንድነት የተሰበሰቡበትና የአፍሪካ ሀገራትም ልምድ መቅሰም የሚችሉበት መድረክ መሆኑን አንስተዋል። ሌላኛዋ ተመካካሪ ወጣት ገነት መለሰ የምክክሩ ሂደት አካታች በመሆኑ ሀገራዊ መግባባትን በማጠናከር ዘላቂ ሰላምን የሚያረጋግጥ እንደሚሆንም ያላትን ተስፋ ገልጻለች። ምክክሩ ለሀገረ መንግስት ግንባታ በአንድነት የቆምንበት ነው ያለው ደግሞ ሌላኛው ተመካካሪ ወጣት እፉቲ ሐሰን ነው። ሌላኛው ተመካካሪ መድኃኒት ምትኩ በበኩሏ ታሪካዊና የመጀመሪያ የሆነው ይህ ምክክር አለመግባባቶችን በምክክር መፍታት እንዳለብን የሚያስገነዝብ መድረክ ነው ብላለች። ምንጫችን ፋና ሚዲያ ኮርፖሬሽን ነው። ወደ ዝርዝር ዘገባ አለፍን። አረንጓዴ የለበሰች ምቹ ሀገር ለመጪው ትውልድ ለማሻገር የተጀመረውን እንቅስቃሴ እውን ከማድረግ አኳያ የሃይማኖት ተቋማት ሚናቸው የጎላ መሆኑ ተገለጸ። በቦንጋ ጌቴሰማኒ ቅድስት አርሴማ ገዳም የችግኝ ተከላ መርሃ ግብር ተካሂዷል። ዘገባው የባልደረባችንን አቱሞ ዶርጫይ ነው። በመቅደስ ተሾመ ይቀርባል። የችግኝ ተከላውን ያስጀመሩት የገዳሙ ቆሞስ አባ ወልደ ሚካኤል ገብረ ሚካኤል እንደተናገሩት የችግኝ ተከላው ዋነኛ ዓላማ ለቤተ ክርስቲያኗ የገቢ ምንጭ መፍጠርና በአየር ንብረት ለውጥ መዛባት ምክንያት ሊከሰት የሚችለውን ተጽዕኖ መቋቋምን ታላሚ ያደረገ ነው። ለዚህ ይረዳ ዘንድም የተለያዩ ገቢ ሊያስገኙ የሚችሉ እንደ ቡናና ሌሎች ሙዝና አቮካዶ ያሉም ከ10,000 በላይ የዛፍ አይነቶችን ምዕመናንን በማስተባበር መትከል መቻሉን ቆሞስ አባ ወልደ ሚካኤል ተናግረዋል። የተተከሉ ችግኞች የተተከሉበትን ዓላማ ማሳካት ይችሉም ዘንድ ችግኞቹን መንከባከብና ለፍሬ እንዲደርሱ ማድረግ እንደሚገባም አሳስበዋል። መንፈስ ቅዱስ አሃዱ አምላክ በሰላም በጤና ጠብቆ ለዚች ሰዓት ደርሰን እንድንገናኝ ፈቀደን መድኃኔዓለም ክርስቶስ ክብር ምስጋና ይግባው። ተጸብሎ ድነው እግዚአብሔር ያመለከታቸውን በርክቶላት ለመሄድ የሚመጡ ጸበልተኞች ናቸውና በእነሱ የሚተዳደር ነው። በዛ በእነሱ ነው የሚንቀሳቀሰው ማለት ነው። በእነሱ ነው የሚንቀሳቀሰው ጸበልተኞች ናቸው። ይሄንን የሚለፉ ያል መንግስታችንም እቅድ ባቀደልንና
የአረንጓዴ አሻራ ብሎ ባወጣልን መሰረት ታቅዶ ከመሰራትና ከመተከል አንዱ ቡና ነው። ቡና ውስጥም መሰል ተክሎች አሁን ይተከላሉ። ምንድነው ዛፎች የሆኑት ነገሮች የሚተከሉበት ሂደትም አለ። ለምሳሌ ዋንዛ አሁን እዚህ ውስጥ ይገባበታል። ዋንዛ እንተክለዋለን። አሁን ለምን ጥላው ነው። ሁለተኛ የአገሩ አየር ሁኔታ እንዳይዛባ የሚያደርግ ነው። ዋንዛ፣ ሰሳ እነዚህ በነቂስ ተወጥቶ የሚተከሉበት ታሳቢነትም ተይዞ ነው ይሄ የሚለፋ ያለው። ሁለተኛ ስለፋ እንደዚህ እንደተተከለ ተጥሎ እንዶ የሰውን ጉልበት የለፏትን የልጆቿን ጉልበት እንግዲህ ልጆቿ ስንላት ማንን ነው? ለታቦቷ ባለችበት አምነው የመጡትን ወገኖቻችንን የነሱን ጉልበት ማበላሸትም እሷን ማሳዘን በመሆኑ ልናበላሽና ይህንን ልናጠፋ አይደለንም፣ እንሰራለን። እንግዲህ ህፃናት ያው እንደተባለው ህፃናትን ወልዶ ከጣሉት እንግዲህ ምንም የሚሰጡት ጥቅም አይኖርም። መንከባከብ፣ መያዝ አለባቸው። እንክብካቤ ሊደረግላቸው ይገባል። ችግኝም በዚህ ልክ ነው። ችግኝም ነውና ይህንን ከተከልን በኋላ ያው የራሳችንን አይን ራሳችን አሳርፈን በዛው ላይ ያው ኮትኩተን እዙ ተገኝተን አገሩንም ለመጥቀም ገዳሙንም ለመጥቀም ስል ነው ብዙሃኑ የለፋ ያለው። ታርሴማ ጌዳም የችግኝ ተከላ መርሃ ግብር አስተባባሪ ኮሚቴ የሆኑት አቶ አሸብር ሙላቱ በበኩላቸው የችግኝ ተከላው የመንግስትን የአረንጓዴ አሻራ ዓላማ ለማሳካትና የምግብ ዋስትናን ለማረጋገጥ የሚያግዝ መሆኑን ገልጸዋል። የሚተከሉት ችግኞች የተለያዩ በመሆናቸው ለምግብነትና ለገቢ ማስገኛነት በሚውሉበት ሁኔታ ታስቦ እየተሰራ መሆኑንም ተናግረዋል። በጣም አመሰግናለሁ። አሸብር ሙላቱ እባላለሁ። በዚህ ገዳም ውስጥ የሰበካ ኮሚቴ አባልና የህንፃ ስራና እድሳት ክፍል ኃላፊ ነኝ። ዓላማው አንደኛ ከመንግስት ፕሮግራም ጋር አብሮ መሄድ ነው። የመንግስት ዓላማ የምንለው የአረንጓዴ አሻራ ነው። ይህንን ቤተክርስቲያን በሚገባ ተቀብላ ማከናወን አለብኝ ብላ ነው የምትገባው። ለምን ቤተክርስቲያን የምትኖረው የአካባቢው የአየር ንብረት ሲስማማ ነው። ይህንን ታምናለች ቤተክርስቲያን። የአካባቢ የአየር ንብረት ሲስማማ የሚፈልጉ ጸበሎች ባሉበት ይኖራሉ። ስለዚህ አይከስሙም፣ አይጠፉም። ስለዚህ ገዳሙን የሚጠብቅ ነው ብላ ስለምታምን የመንግስትን ፕሮግራም ደግፋለሁ፣ ትክክል ነው ብላ ነው ቤተክርስቲያን እየተነሳች ያለችው። አንደኛ። ሁለተኛ ገዳም ማለት ከሌሎች አብያተ ክርስቲያናት ይለያል። ሌሎች አብያተ ክርስቲያናት የራሳቸው አጥቢያ አላቸው፣ የራሳቸው ምእመናን አላቸው። ምእመናኑ ይደግፏቸዋል በገንዘብ። ይሄ ምእመን የለውም፣ ገዳም ነው። መነኮሳት ናቸው የሚኖሩት። መነኮሳቱ ስራ እየሰሩ ነው ራሳቸውን የሚደግፉት። ስለዚህ ለገዳሙ ድጋፍ ይሆናል በኢኮኖሚ። ህዝብን ይሄን አምጣልኝ ይሄን እርዳኝ የምትለው የለም። በአጋጣሚ ጸበልተኛ ሲመጣ ለድነት ሲመጣ የተሳለው ሲሳካለት ከሚሰጠው ውጪ። ስለዚህ የኢኮኖሚ ግንባታን መሰረት በማድረግ ገዳሙን የማስቀጠል ስራ በዚህ መልኩ አከናውናለሁ የሚል ነው መነሻው። ይሄ ነው። ሌላው አንድነትን ማሳያ ነው። አንድነትን ማሳያ በጣም ይገርመሃል። በአሁኑ ሰዓት በኢትዮጵያ ደረጃ የኢትዮጵያን አንድነትና ሰላም ከማስፈን አኳያ የምክክር ኮሚሽን እየሰራ ነው ያለው። አንዳንድ ጊዜ ሰምተህ እንደሆነ እንደው በጣም ደስ የሚል ነው። ኢትዮጵያውያን አንድ ላይ ተሰባስበን እንዲህ ተገናኝተን እያሉ ይናገራሉ። እችኛውም ገዳም ትንሿ ኢትዮጵያ ናት። እዚህ ቦታ ላይ የተለያዩ ቋንቋዎች ይሰማል። ከኢትዮጵያ የተለያዩ ማዕዘናት የመጡ ሰዎች የእነሱን አሻራ ያሳርፋሉ። በቀጣይ ሲመጡ ያዩታል። ስለዚህ በደስታ ነው የሚሰሩት። የዚህ የአንድነት መግለጫ ስለሆነ ገዳሟን ፈለጋችሁ መታችሁ እናንተ በክርስትናችሁ ተማምናችሁ መታችሁ ያገኛችሁ ጥቅም እንደተጠበቀ ሆኖ እስቲ እናንተ አስተዋጽኦ አበርክታችሁ ሂዱ ብለናቸው በደስታ ነው ይህን ሁሉ እየሰሩ ያሉትና ይህ የኢትዮጵያን አንድነት ማሳያም ነው። የገዳሙ ምክትል አስተዳዳሪ አቶ አበራ ጣቆ በበኩላቸው የችግኞቹ መተከል ከገቢ ማስገኛነት ባለፈ ቤተክርስቲያን ለደን ጥበቃና እንክብካቤ የምትሰጠውን ስፍራ በጉልህ የሚያሳይ ነው ብለዋል። ለሀገራችን ኢትዮጵያ ዋነኛ የገቢ ምንጭ የሆነውን የቡና ችግኝን በማካተት የገዳሙ አባቶች የጀመሩት የአረንጓዴ አሻራ ስራ ተጠናክሮ እንደሚቀጥል አረጋግጠዋል።
በችግኝ ተከላ መርሃ ግብሩ ላይ የገዳሙ የሃይማኖት አባቶችና በገዳሙ የሚገኙ ጸበልተኞች እንዲሁም የአካባቢው ምእመናን ተሳትፈዋል። አረንጓዴ አሻራ ማሳካት የፈለግነው በሁለት መንገዶች ነው። አንደኛው እንደዚህ በሚበሉ ለአገልግሎት በሚውሉ ቡናን፣ ሙዝን በመሰሉ አቮካዶን በመሰሉ ተክሎች መሸፈን፣ ሁለተኛው ደግሞ አገር በቀልና እንደዚሁ ሌሎች የዛፍ አይነቶችን መትከል አስበን ነው። ዛሬ ላይ ግን ቅድሚያ የሰጠነው ለቡና ተከላና እንደምታዩት ለሙዝ ተከላ ነው። የቡናና የሙዝ ተከላ ጥቅም ዋናው ጥቅም ምንድነው? ሙዝ ያው እንደሚታወቀው እጅግ በጣም ለምግብነት የሚያገለግል ግንዱም ለከብት መኖነት የሚያገለግል ከዛም አልፎ ቅድም እንደተባለው ይሄን የአየር ሚዛን እንዳይዛባ ለማስተካከል የሚጠቅም ተክል እንደሆነ ይታወቃልና በዚህ ምክንያት ነው። ቡና ላይም እንደዚሁ ትኩረት ያደረግንበት ዋናው ምክንያት ቡና ያው እንደሚታወቀው የሀገራችን ኢትዮጵያ ኢኮኖሚ የውጭ ምንዛሬ በማስመጣት ቅድሚያውን ድርሻ ያዘ ነው። ስለዚህ ይህንን ቡና በዘመናዊ መንገድ በሳይንሳዊ መንገድ ተክለን በሳይንሳዊ መንገድ ለቅመንም እስከ ውጭ አገር ኤክስፖርት እስኪደረግ ድረስና ለሀገራችንም ያው የዶላር ምንጭ እንዲሆን ታሳቢ በማድረግ ነው ይህንን ልንተክል የበቃ ነው። በትምህርት ዘመኑ የተማሪዎች ምዝገባን በአንድ ጀንበር የማጠናቀቅ ስራ በትኩረት መሰራት እንዳለበት የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ አሳሰቡ። በዞኑ በ2019 የትምህርት ዘመን ከ36,000 በላይ ተማሪዎችን ከቅድመ አንደኛ እስከ 12ኛ ክፍል ለማስመዝገብ መታቀዱን ኃላፊው ገልጿል። ከዞኑ ብልጽግና ፓርቲ ጽህፈት ቤት የተገኘ መረጃ እንደሚከተለው ይቀርባል። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ የ2019 የትምህርት ዘመን የተማሪዎች ምዝገባ በፊታችን ሰኞ ነሐሴ 18 ቀን 2018 ዓ.ም በይፋ እንደሚጀምር ገልጸዋል። በዞኑ በ2019 ዓ.ም የትምህርት ዘመን ከ36,622 በላይ ተማሪዎች ከቅድመ አንደኛ እስከ 12ኛ ክፍል ለመመዝገብ መታቀዱን ገልጸዋል። የ2019 የትምህርት ልማት ስራዎችና የተማሪዎች ምዝገባ አፈጻጸም የተሳካ እንዲሆን ከዞኑ ጀምሮ በየደረጃው የንቅናቄ መድረኮች መካሄዳቸውን አቶ አጥናፉ ተናግረዋል። በየደረጃው የተደረጉ ንቅናቄዎችና ህዝባዊ መድረኮች ሁሉንም እድሜ ለትምህርት የደረሱ ህጻናትን ያለምንም ቅድመ ሁኔታ ወደ ትምህርት ማምጣት እንዳለባቸው የተናገሩት አቶ አጥናፉ ተማሪዎች በትምህርት ገበታ ውጪ እንዳይሆኑ ከወዲሁ በቂ ቅድመ ዝግጅትና ተግባቦት መፍጠር ያስፈልጋል ብለዋል። አንድም ተማሪ በትምህርት ቁሳቁስ እጦት ምክንያት ሳይመዘገብ እንዳይቀር የትምህርት ቁሳቁስ የተለያዩ በጎ ፈቃደኛ አካላትን የማስተባበር ስራ እየተሰራ መሆኑን አቶ አጥናፉ ተናግረዋል። ተማሪዎች፣ ወላጆችና የትምህርት ማህበረሰብ ከወዲሁ በመዘጋጀት ባጠረ ጊዜ የምዝገባ ሂደቱ ተጠናቆ በትምህርት ካላንደሩ መሰረት መደበኛ ትምህርት መጀመር እንዳለበት ርብርብ ማድረግ ያስፈልጋል ብለዋል። በትምህርት ዘመኑ የተማሪዎች ምዝገባን በአንድ ጀንበር የማጠናቀቅ ስራ በትኩረት መሰራት እንዳለበትም አክለዋል። ተማሪዎች ምዝገባ የተሳካ እንዲሆን የተማሪ ወላጆች፣ የመንግስት መዋቅሮች፣ የፓርቲ አደረጃጀቶችና ሌሎች ባለድርሻ አካላት ግንባር ቀደም ሚና እንዲጫወቱም ጥሪ አቅርበዋል። የክልሉ ህዝቦች አንድነትና ትስስር ይበልጥ ተጠናክሮ መቀጠል እንዳለበት ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብሔረሰቦች ምክር ቤት 4ኛ ዓመት 7ኛ መደበኛ ጉባኤውን በቴፒ ከተማ አካሂዷል። ታምራት ባዩ ያዘጋጀውን አማኑኤል ክንፍ ያቀርበዋል። በጉባኤው ላይ ተገኝተው ንግግር ያደረጉ የምክር ቤቱ ምክትል አፈ ጉባኤ አቶ መሰለ ከበደም መደበኛ ጉባኤውም 7ኛው ሀገራዊና ክልላዊ ምርጫም ነጻ፣ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና በህዝብ ዘንድ ተአማኒነት ያለው ሆኖ በተጠናቀቀበት ማግስት መካሄዱም ጉባኤውን ለየት ያደርገዋል ብለዋል። የክልሉ መንግስት ሁሉንም ብሔረሰቦች በእኩልነት ለመጥቀምና በሁሉም ዘርፍ ተጠቃሚነታቸውን ለማረጋገጥ ያልተቋረጠ ጥረት እያደረገ መሆኑን የገለጹት ምክትል አፈ ጉባኤው እስካሁን በርካታ ተግባራት መከናወናቸውንም አንስተዋል። በክልሉ ውስጥ ዘላቂ ሰላምን ለማረጋገጥ መጠነ ሰፊ ስራዎች እየተከናወኑ ይገኛሉ ያሉት ምክትል አፈ ጉባኤው በተለይም ግጭቶችን ለመፍታት ሀገር በቀል እውቀቶችን መጠቀም እንዲቻል ከአካባቢው ለተመረጡ የሀገር ሽማግሌዎች ስልጠና እየተሰጠ ይገኛልም ብለዋል። የተጀማመሩ ስራዎች አሉ። የሰላም ግንባታ ላይ፣ የግጭት አፈታት ላይ በተለይ አገር በቀል እውቀቶችን ተጠቅመን የሰራናቸው ስራዎች እንዳሉ ነገር ግን ያለቀለት እንዳይደለ ተጠናክሮ የሚቀጥል እንደሆነ ሪፖርቱ ስለሚያመላክት
አንዳንድ ቦታዎች ላይ የሚነሱ ጉዳዮች አይኖሩም ተብሎ አይወሰድምና ብቻም ሳይሆን በዚህ ዓመት ሪፖርቱ ላይ ታችሁ ከሆነ 6 የግጭት አመላካቾችን ለይተን ስናበቃ እነዚህ ግጭት አመላካቾች በያሉበት አካባቢ ቀርበን ለመፍታት እኛ እቅድ የነበረን ቢሆንም በነገራችን ላይ የክልሉ ብሔረሰቦች ምክር ቤት የሚሆን ማንም አይነት ተቋም አጠቃላይ ካለ መዋቅር ጋር አመራር ጋር እየተናበበ እየተስማማ የሚያስከትለውን ችግር እያጤነ ጭምር የሚሄድ ስለሆነ ከ6ቱ መካከል አንዱን ጉዳይ አሁን ከፈታን በኋላ አገር ሽቶ ከሆነ ቀጣይ የምናየው ነው የሚሆነው። የክልሉ ብሔር ብሔረሰቦች አንድነት ይበልጥ እንዲጠናከር የጋራ እሴቶች ላይ ጥናት እየተካሄደ እንደሚገኝ የገለጹት አፈ ጉባኤው እስካሁን የ3 ብሔረሰቦች ጥናት ተጠናቆም የሌሎች 3 ብሔረሰቦች ጥናት ደግሞ አሁን ላይ መጀመሩንም ገልጸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብሔረሰቦች ምክር ቤት የጽህፈት ቤት ስራ አስኪያጅ በአቶ ተስፋዬ እንዳሻው የምክር ቤቱ ቅድ ሪፖርት ቀርቦም ውይይት የተደረገ ሲሆን በአፈጻጸሙ ወቅት የታዩ ጠንካራ ተግባራት ተጠናክሮ እንዲቀጥሉም በምክር ቤቱ አባላት ተነስቷል። በተለይ የብሔረሰቦች ምክር ቤት ያው በክልሉ ብሔረሰቦች ተዋጽኦ የተገነባ ስለሆነ በብሔረሰቦች መካከል ያለውን ህብረ ብሔራዊ አንድነት፣ ወንድማማችነት፣ እህትማማችነት፣ የሰላም ግንባታውን፣ የባህል ስራውን ሁሉ ለማከናወን እየሄደ ያለው ርቀት እጅግ በጣም የሚመሰገንና የበለጠ እየጎለበተ እንዲሄድ የሚያደርጉ ነገሮች እንዳሉ አይቻለሁ። በተለይ ከግብረሰናይ ድርጅቶች ጋር በመነጋገር በመተባበር የበጀት ፈንድ በመፈለግ በዞኑ ውስጥ ባሉ ብሔር ብሔረሰቦች ውስጥ ያሉትን የሰላም ግንባታ እሴቶችን የበለጠ ለማጎልበት የተከናወነውን ጉዳይም በማይበት ጊዜ እጅግ በጣም ይበል የሚያሰኙ ናቸው። ጠንካራ ነገሮች አሉ የሚል ነገር አለኝ። ከዛም ባሻገር ይሄ በተለይ ከዚህ በብሔሮች መካከል ያሉ አንድነቶችን ለማጠናከር ወደፊት መከናወን አለባቸው ተብሎ በተነሱ ጉዳዮች ላይም በተለይ በክልላችን የብሔር ብሔረሰቦችን አንድነት የህዝብ ለህዝብ ትስስር የበለጠ እያጎለበቱ እያጠነከሩ ለመሄድ አሁን ምቹ ሰዓትም ላይ ነው ያለ ነው። ያው ደቡብ ላይ በአብዛኛው ከዚህ ከ20 ቀን በኋላ በዓሎች ይከበራሉ። የህዝብ ለህዝብ ግንኙነት ትስስር ይኖራል። ይሄም በመንግስትም በፓርቲም በጣም የሚደገፍ ተግባር ነውና ያን የበለጠ እያጠነከሩ መሄድ ከዚህ ከብሔረሰቦች ምክር ቤትም ከአባላትም የሚጠበቅ ነገር ነው። ሲነሳ የነበረው ነገርም እጅግ በጣም ገንቢ ነው ብዬ ወስዳለሁኝ። ይሄን የበለጠ እያጎለበቱ ሁሉም የየድርሻውን እንዲወጣ አድርጎ እያጎለበቱ እያበለጸጉ መሄድ ያስፈልጋል የሚለው ነገር የጋራ ብናደርግ ጥሩ ነው የሚል ነገር አለኝ። ሌላው አንዳንድ ቦታ ላይ የተከናወኑ እርቀ ሰላሞች፣ አንዳንድ ቦታ ላይ የሚከናወኑ የይቅርታ መድረኮች ቀጣይነት እንዲኖራቸውም ሁሉም ተባብሮ መስራት አለበት የሚል አስተያየት ነው ያለኝ። በአብዛኛው አሁን እዚህ ከኮንታ ኮይሻ ጋር የምነሳው ጉዳይ ላይ በደንብ አድርገን ተነጋግረን በባህል በአባቶች እርቀ ሰላም ተፈጥሮ ከዚህ በኋላ በእንዲህ አይነት መነካካት የለብንም፣ መማማት የለብንም፣ መዘራረፍ የለብንም የሚሉ ጉዳዮች በጥሩ መንገድ ተከናውኖ ነበርና አሁን ግን የሚሰማው ነገር ትንሽ ከኛ ባህልም ከኛ እሴትም ወጣ ያለ ጉዳይ ስለሆነ ይሄንን የጋራ አድርጎ የበለጠ እያጎለበቱ እያጠነከሩ አንድነታችንን፣ ትስስራችንን፣ ባህላችንን የበለጠ እያጎለበቱ መሄድ ያስፈልጋል የሚለው ነገር በደንብ ለማስቀጠል ሁሉም የምክር ቤት አባላት የየራሱ ድርሻ አለው ብሎ መውሰድ ያስፈልጋል የሚል ነገር ነው የሚኖረኝ። የማንን ድጋፍ ይፈልጋል የሚሉ ነገሮች ታይቶ በቀጣይ በጀት ዓመት ተካቶ ያልተሰሩ ጉዳዮችም ካሉ መሰራት ስላለባቸው ምናልባት ግብ ተኮር መሆኑ ይሄ ለሌላውም ሴክተር ተሞክሮ ሊሆን የሚችል ነው የሚል ግምት አለኝ። ሌላኛው ደግሞ ዝርዝር ያለ ሪፖርት መቅረብ መቻሉ እጅግ በጣም ጥሩ ነው። ዝርዝር ጉዳዮችን ያካተተ መሆኑ ከሌላው ጊዜ በተሻለ ሪፖርቱ እንድንገመግም ያደረገበት ሁኔታ አለ። ስለዚህ በየቦታ የሚታዩ ነገሮች እዚህ ማንሳት ታችን በጣም ተገቢነት አለው። ባናሳነው ልክ ደግሞ እኛም ባለቤቱ ነን። ስራዎቹ ከታች ጀምሮ መንግስትንም ጸጥታ መዋቅርንም ምክር ቤትንም አግዘን
እጅ ለእጅ ተያይዘን በጋራ ስንሰራ የተሻለ ውጤት እናመጣለን። እንደሚታወቀው በክልላችን 13 ብሔረሰቦች ነባር ብሔረሰቦች አሉ። በውስጡ በርካታ ብሔረሰቦች ይኖራሉ። ጎረቤት ክልሎች ቀደም አንድ ክቡር የምክር ቤት አባል እንዳነሱ ጋምቤላ አለ፣ ኦሮሚያ አለ። ከነዚህ ህዝቦች ጋር በሰላም ነው የምንኖረው። በመጨረሻም የምክር ቤቱ አባላት በቀረበው ሪፖርትና እቅድ ዙሪያ ሀሳብና አስተያየት ሰጥተው በሙሉ ድምፅ አጽድቀውታል። 9 ንዑስ 4 ከምክር ቤቱ አባላት ከ2/3 የተገኙ እንደሆነ ምልዓተ ጉባኤ ይሆናል ተብሎ እንደተደነገገው በዚሁ መሰረት ከጽህፈት ቤቱ ዶክመንቴሽን መረጃ ባረጋገጥ ነው ከ2/3 በላይ የምክር ቤቱ አባላት ስለተገኙ ምክር ቤቱ ጉባኤውን ያካሂዳል። የገጠር ሞዴል መንደር ግንባታ አርሶ አደሩን ወደ ተሻለና አዲስ የኑሮ ዘይቤ እያሸጋገረ የሚገኝ መሆኑ ተገለጸ። ይህ ስራ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባሉት መዋቅሮች በትኩረት እየተሰራ መሆኑ ተጠቁሟል። ዘገባው የደቡብ ምዕራብ ሚዲያ ኔትወርክ ነው። ምህረት ማሞት አቀርባለች። ከነዚህ ኢኒሼቲቮች አንዱ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ተቀርጾም በሁሉም ገጠራማ ኢትዮጵያ ክፍሎች እየተገበረ የሚገኘው የገጠር ሞዴል መንደር ግንባታ ነው። የገጠር ሞዴል መንደር ግንባታ በመንግስት የተነደፈው የገጠር ሽግግርን ለማሳለጥ ከፍተኛ አስተዋጽኦ ያለው በመሆኑም በክልሉ መንግስት ዘንድ እንደ ግብ ተይዞ እየተከናወነ ይገኛል። የክልሉ መንግስት በዞንና በየደረጃ ካሉ መዋቅሮች ጋር በመቀናጀት በተለያዩ የክልል አካባቢዎች ይህንን ሞዴል መንደር በማስገንባት ለተጠቃሚዎች እያስተላለፈ ይገኛል። የገጠር ሞዴል መንደር ግንባታ በገጠር አካባቢ የሚኖሩ አርሶ አደር መሰረት ልማት የተሟላለትና በሌማት ትሩፋት የተሳሰረ ምቹ የኑሮ ዘይቤ እንዲመሩ እያስቻላቸው መሆኑን የመርሃ ግብሩ ተጠቃሚ የሆኑት የቤንች ሸኮና ሸካ ዞን አርሶ አደሮች ተናግረዋል። የገጠር ሞዴል መንደር ግንባታ ስራ ምቹ የመኖሪያ ቤት የተሰጣቸው የክልሉ ነዋሪዎች መካከል አንዱ የሆኑት አቶ ኃይሉ ሞትሞስ የቤቶቹ ግንባታ ወደ ተሻለና አዲስ የህይወት ምዕራፍ እንዳሸጋገራቸው ገልጸዋል። አቶ ኃይሉ አክለውም መንግስት እያደረገ ያለው የገጠር ሞዴል መንደር ግንባታም የገጠሩን ማህበረሰብ ከድህነት ለማውጣት ከፍተኛ አስተዋጽኦ ያለው በመሆኑም ሌሎች አርሶ አደሮች በቁጭት ተነሳስተው የተሻለ ኑሮ እንዲመሩ ያግዛቸዋልን ብለዋል። የዚህ እድል ተጠቃሚ የሆኑት ወይዘሮ መሰረት ማሞ በበኩላቸው የመኖሪያ ቤት ግንባታው የተሻለ ኑሮ ዘይቤ ከመምራት ባሻገር ዘመናዊ የሆነው ጥምር ግብርና ስራ ወደ መሬት ለማውረድ ያስችላልን ብለዋል። መንግስት ተግባራዊ ያደረገ የሚገኘው ይህ ኢኒሼቲቭ የገጠሩን ማህበረሰብ የመሰረተ ልማት ችግር ከማቃለል ባሻገር የኢኮኖሚ ተጠቃሚነቱን ለማረጋገጥ ከፍተኛ ጠቀሜታ እንዳለው የተናገሩት ሌላኛው የተጠቃሚ አላዛር ዘርክናስ ናቸው። ኢትዮጵያ የግብርና ምርቷን ለማሳደግ በዘመናዊ ቴክኖሎጂዎች ላይ ትኩረት ሰጥታ እየሰራች መሆኑ ተገለጸ። ኢትዮጵያ የግብርና ልማትን ከዝናብ ጥገኝነት ለማላቀቅ በመስኖ ልማት፣ በተሻሻሉ ምርጥ ዘሮች፣ በግብርና ሜካናይዜሽን ላይ በትኩረት እየሰራች መሆኑን በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገልጸዋል። ዘገባው የኢዜአ ነው። ምህረት ማሞት አቀርባለች። ኢትዮጵያ የግብርና ምርትን ለማሳደግ በዘመናዊ ቴክኖሎጂዎች ላይ በትኩረት እየሰራች ትገኛለች። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አባል ሀገራት አምባሳደሮች ኮሚቴና የኢጋድ ፓርላማ ፎረም በአግሪፉድ ሲስተም ዙሪያ በአዲስ አበባ ያዘጋጀው ከፍተኛ የልምድ ልውውጥ መድረክ እየተካሄደ ይገኛል። በመድረኩ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ እንደገለጹት ኢትዮጵያ የግብርና ልማትን ከዝናብ ጥገኝነት ለማላቀቅ በመስኖ ልማት እየተሻሻለው ምርጥ ዘሮችና የግብርና ሜካናይዜሽን ላይ በትኩረት እየሰራች ነው። የክላስተር እርሻ ልማት አርሶ አደሮች የግብዓት፣ የቴክኖሎጂ፣ የባለሙያ ምክክር አገልግሎትና የገበያ ትስስር በተሻለ ሁኔታ እንዲያገኙ እያስቻለ መሆኑን ጠቁመዋል። በተጨማሪም በአረንጓዴ አሻራና በሌማት ትሩፋት ተነሳሽነት የአካባቢ ጥበቃን፣ የግብርና ምርታማነትና የቤተሰብ ምግብና የአመጋገብ ስርዓትን ለማሻሻል ትኩረት መሰጠቱን ገልጸዋል። የኢጋድ ዋና ጸሐፊ ተወካይና በድርጅቱ የውጭ አገልግሎት ኢንስቲትዩት ዳይሬክተር ኦማር ጃማም በአግሪፉድ ሲስተም ለውጥ የካምፓላ የግብርና ልማት ቃል ኪዳን ወደ ተግባር በማሻገር በጠንካራ ፖሊሲ፣ የህግ ማዕቀፍ፣ በጀትና ኢንቨስትመንት በመደገፍ እንደሚሳካም ጠቁመዋል። ሀገራቱ ለምግብ ዋስትና ችግር፣ የአየር ንብረት ለውጥ፣ ዝቅተኛ ምርታማነትና ለውስጥ ገበያ ትስስር የተጋለጠ በመሆኑም የግብርና ለውጥን ለማፋጠን አባል ሀገራት የተቀናጀ ቀጠናዊ ትብብርን ማጠናከር ይገባቸዋልን ብለዋል። በመድረኩ የአግሪፉድ ሲስተም ልማትን ለማፋጠን የፖሊሲ ቅንጅትን፣ የግብርና ኢንቨስትመንትን፣ ቀጠናዊ ንግድ ትስስርና የፓርላማ ክትትልን ማጠናከር በሚያስችሉ ጉዳዮች ላይ ውይይት እየተካሄደ ይገኛል።
ክቡራትና ክቡራን ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት ቸር ጊዜ እንዲሆን ተመኘው። ሰላም።